ቤዛ ከወንድሟ ጋራ የምትሰራ ስራ የተጋለጠባት ይመስላል። አደይ ቀጣይ ክፍል። ቤዛ መድኃኒቷን የሌሊን መድኃኒት እየቀየረች ሌላ መድኃኒት እየተሰጣት ይገኛል። ታዲያ ሌሊ ያንን መድኃኒት ስትወስድ በጣም ያማታል። በአግባቡ የህመሟን መድኃኒትም እየወሰደች አይደለም። የተቀየረ መድኃኒት ነው እየዋጠች ያለችው። ታዲያ ሌሊ በቤዛ ምክንያት በጣም አሟታል። ሰዎቹን ሁሉ ረስታለች። አዴንም አላወቀቻትም። ባቡሬንም በጣም ጠልተዋለች። ኤላ ብላ የምትጠራው ዶክተሩን ነው። ዶክተሩንም ኤላ መስሎት ነው የምትቀርባት። በጣም ይገርማል። ቤዛን ግን በተቃራኒ ወዳታለች። ቤዛ ግን ጉድጓድ እየቆፈረችላት ትገኛለች። ቤዛ የራሷን ሆድ መሙላት ወይንም ገንዘብ መሰብሰብ ብቻ፣ ለሰው ልጅ ምንም ነገር አትጨነቅም። የሰው ጤና አስጨንቃትም። ወንድሟና እሷ የሰሩ ያሉት ስራ ምንም ነገር ትክክል አይደለም። ታዲያ የሌሊን መድኃኒት እየቀየረች ወንድሟ ወስዶ ለገጀራ ይሸጣል ወይንም ይሰጠዋል። ገጀራም ተቀብሎ መድኃኒት ይሰጠዋል፣ ገንዘብ ይሰጣል ማለቴ። ታዲያ ገጀራ ተቀብሎ ገንዘብ የለኝም፣ መጀመሪያ ተጨማሪ ስራ መስራት አለባችሁ ብሎታል። እንዲሁም ደግሞ ተጨማሪ መድኃኒት ስታመጣ ነው ገንዘብ የሚሰጥ እንጂ ገንዘብ አትሰጥም ብሎታል። የቤዛ ወንድም ዳኒ ብር ካላመጣ እንዴት ይሆናል? መጀመሪያ ገንዘብ ማምጣት አለብህ ብሎታል ለገጀራው። ገጀራ በፍጹም አትሰጥም ብሎታል። ታዲያ ቤዛ እንዴት መጀመሪያ ገንዘቡን አትቀበልም? መጀመሪያ ገንዘቡን ማምጣት አለብህ፣ አለዛ ዳግመኛ መድኃኒት አምጥቼ አልሰጥም ብለዋለች ለወንድሟ። ታዲያ ቀጥታ ገጀራ ጋር ሄዳ ለምን ገንዘቡን እንዳልሰጣት ለመጠየቅ ቀጥታ ገጀራ ጋር ተገናኝታለች። ገጀራም የእናቷ ልጅ ለካ አንቺ ነሽ እንዴ መድኃኒቱ የምታመጪ ብሏታል። የምንም መድኃኒት የምንም ብር አልሰጣችሁም፣ ተጨማሪ ስራ መስራት አለባችሁ፣ ስለዚህ አሁን ብር አትጠይቅኝ ብሏታል። እሷም መጀመሪያ የወሰድኩ መክፈል አለብህ፣ ተጨማሪ መድኃኒት ሳላመጣ ገንዘቡን ክፍል በማለት ታዲያ ገጀራው ሲጥ አርጎ ይዘዋት እየነገራት እያለ ዶክተሩ ከች ብሏል። በጣም ደንግጧል። በነገራችን ላይ ሌሊ ታማ ባቡሬ ደውሎ ዶክተሩን ጠርቶታል። ሌሊ ምክንያቱም መድኃኒቱን ስትወስድ በጣም ትጮዋለች፣ ያማታል። ሰዎችንም ውጡልኝ እያለች ታባረራለች። ስለዚህ ባቡሬ ደውሎ እሱን ጠርቶታል። እሱም መጥቶ ሌላ መድኃኒት ሰጥቷት መድኃኒቱ ሲቀየርላት ሌሊ ደህና መሆኑን አይቷል። ታዲያ መድኃኒቱ ሲያስተያየው ሌሊ መድኃኒቱ እንደተቀየረባት ነቄ ብሏል ወይንም አውቋል። ታዲያ ወጥቶ ሌሊ ግን ታሳዝናለች። አዴ ግን አውቃለች ቤዛ ይሄን ስራ እንደሰራች፣ የቤዛ እጅ እንዳለበት፣ ቤዛ ከድሮም ጀምሮ ሌሊን እንደምጠላትና ለቂም እንደምትፈልጋት አዴ ታውቃለች። ዶክተሩን እንዴት ቤዛን እዚህ ሆስፒታል ውስጥ ታስገባታለህ? ሌሊን ከበፊቱ ትፈልጋታለች፣ እሷ ናት፣ የእሷ እጅ ነው እንደዚህ ያደረጋት በማለት ዶክተሩ ላይ ጮኋለች አዴ። ታዲያ አዴ አንቺ ያወቅሹና አንቺ የተጠራጠርሽው ገብቶኛልም ደርሼበታለሁ፣ መድኃኒቷ ተቀይሮባታል፣ ይሄንን ሁሉ ያደረገችው ቤዛ ናት፣ እኔ አላየሁትም፣ መድኃኒቱ ተመሳሳይ ነበር፣ ለዛ ነው። ስለዚህ ነገሮቹን በአንቺ ጋር ይቀሩ፣ እኔ ሁሉንም ነገር አስተካክላለሁ በማለት ዶክተሩም ወደ ሆስፒታል ተመልሷል። ስለዚህ ያንን ነገር ስለሰማ ቤዛን ከገጀራው ጋር መንገድ ላይ አግኝቷታል። ነገሮቹ ሲገጣጠሙ ቤዛ በገዛ እጇ ተይዛለች ማለት ነው። ምናልባት ዶክተሩ ወንድሟንና ቤዛን ምን ያስከፍላቸው ይሆን? እንዴት ይስቀጣቸው ይሆን? ዶክተር እኮ ይቀጣል ራሱ። ምክንያቱም በአግባቡ መድኃኒቱን መከታተል ማንበብና መድኃኒቱ ትክክለኛ መሆኑን ዶክተሩ በስነ ስርዓት ተከታትሎ መድኃኒቷን ሊሰጣት እንደሚገባ። ቤዛ አጋዥ ወይንም ደግሞ
የውሸት ትምህርት እዛ ነው እዛ ሆስፒታል ላይ ተቀጠረችው። እሱም ምክንያት ስላላት ገንዘብ ማግኛ መንገድ ስለፈለገች ብቻ ወደ ሆስፒታል ገብታ ይሄን ስራ ለመስራት ችላለች። ምስኪን ለልዬ ሁሉን ነገር ረስታ ምናልባት ወደ ራሷ ትመለስ ይሆን? በጣም ይገርማል። ለማንኛውም ቀጣይ ቤዛና ወንድሟ ምን ይሆናሉ? ባቡሬስ ገጀራውስ ይያዛል ወይስ እንዲሁ ይቀጥላል? ገጀራ ለልዬን እየፈለጋት ይገኛል። ነገር ግን አሁን ሆስፒታል ውስጥ ገብታለች ታማለች ሲባል እኔ ታዲያ ለኔ አሪፍ ነው። ምክንያቱም እኔ እሷን ብቻ ወስጄ ለአክስቷ ማስረከብ ነው የሚፈልገው በማለት ተናግሯል። ምናልባት አሁንም ለልዬን ባገኛት አይለቃትም። ገጀራው ጠፍቷል። አሳልፋችሁ ለፖሊስ ስጡ ብላ ብትላቸው የባቡሬ እናት ባቡሬ ሳይሰማ ቀርቶ አሁን ግን ተፈቶ ሄዷል። ስለዚህ ለልዬን እንዳይጎዳት ፈራለሁ። ምክንያቱም ካገኛት አሳልፎ ለአክስቷ ስለምሰጣት። ዴቭና አዴ ነገሮች አልተስተካከሉላቸው። አዴም ከዛ ለሌላ ባል ትዳራለሽ በማለት እንግዲህ በኃይልም ቦን ጠፍታ ወደዚህ ተመልሳለች። የዴቭ እናትም ፍቃደኛ አይደለችም። በፍጹም ልትቀበሉ የማትችለው ነገር ነው ተብሏል። ዴቭም ወደዛ ሀገር ተመልሶ እንዴት እናትዮ ትፈልጋለች። ታዲያ የአዴና የዴቭ ግንኙነት ወይንም ፍቅራቸው ወይንም የትዳራቸው ጉዳይ ምን ይመስላል? ወደፊት በዚህ ምክንያት ይለያያሉ ወይስ ነገሮች ተስተካክሎ በግላቸው በራሳቸው ፍቃድ አንድ ላይ ትዳራቸውን ይመሰርታሉ? ብቻ በጣም ገርሞኛል። ዶክተሩ አሁንም አዴን ይወዳታል። ብቻ ፊት ለፊት አውጥቶ ባይነግራትም ምናልባት እኔ የሚመስለኝ ወደፊት አዴ ከዶክተሩ ጋር ይሁን። ምክንያቱም ፍቃድ ካላገኙ እንዴት ይጋባሉ የማለት ነው። መልካም ቆይታ። አመሰግናለሁ ውድ ቤተሰብ።